ነሐሴ 3 ቀን 1937 ዓ.ም ዕለተ ሐሙስ እንደ አውሮፓውያን አቆጣጠር ኦገስት 9 1945 ዓ.ም ፋትማን የተሰኘውን የኒውክሌር ቦምብ የጫነችው ቢ29 አውሮፕላን ከማኮብኮቢያ ሜዳዋ ተወንጭፋ በረራዋን ጀመረች። ኢላማዋ ካኩራ የተሰኘችው የጃፓን ከተማ ነች። ግና ለካኩራ ነዋሪዎች ቀናችሁ አይደለም ያላቸው አምላክ የሂሮሺማ ነዋሪዎችን ቀን ቆርጦላቸው ኑሮ በካኩራ ሰማይ ላይ ደመና ረቦ በመጋረዱ ሕዝቧን ከሞት ታደገ። እናም የቢ29 አውሮፕላን አብራሪ ወደ ተለዋጭ ኢላማው ተወነጨፈ። ከ3 ቀናት በፊት የኒውክሌር አረር ከበላት ሂሮሺማ ቀጥላ በኒውክሌር ቦምብ የምትመታው ሁለተኛዋ የጃፓን ከተማ ካኩራ አትሆንም፣ ናጋሳኪ ነች። በመሆኑም አውሮፕላኗ ከናጋሳኪ አየር ላይ እንደደረሰች ፋትማን ቁልቁል ተወረወረ። ከዕለታት በፊት ሊትል ቦይ በተሰኘው የኒውክሌር ቦምብ ፍንዳታ የሂሮሺማ ከተማ 63% ሕንፃዎቿ ከምድረ ገጽ የጠፉና የተቃጠሉ ሲሆን በአጠቃላይ 92% የከተማዋ መዋቅሮች ወድመዋል። ፍንዳታው የፈጠረው የእሳት ማዕበል በ13 ስኩዌር ኪሎ ሜትሮች ውስጥ የነበሩትን ሁሉ ሲያጠፋ ከ140,000 እስከ 180,000 የሚደርሱ ሰዎች ሕይወታቸው ያለፈ ሲሆን አብዛኞቹ ደግሞ ሲቪሊያን ነዋሪዎች ነበሩ። በጊዜው ሂሮሺማ 350,000 ነዋሪዎች ነበሯል። በሂሮሺማ ይህንን ያህል ጉዳት ደርሶባት እጇን ለመስጠት ፈቃደኛ ያልነበረችው በዚህ በታላቁ የሁለተኛው ዓለም ጦርነት የአክሲስ ኃይሎች ይባሉ ከነበሩት ከጀርመንና ከጣሊያን ወገን የተሰለፈችው ጃፓን አሁን እጅ ከመስጠት በቀር ሌላ ምርጫ ያላት አይመስልም። እናም ጃፓናውያኑ አንድ ቅድመ ሁኔታን ብቻ አስቀመጡ። ንጉሳችንን የማትነኩ ከሆነ እጃችንን እንሰጣለን። ጦርነቱን ለመፈጸም መላ ይፈልጉ የነበሩት 33ኛው የአሜሪካን ፕሬዝዳንት ትሩማን የጃፓኖቹን ቅድመ ሁኔታ ተቀበሉ። ነገር ግን ለአሜሪካና ለቀሪው ዓለም ሕዝብ ንግግር ሲያደርጉ ጃፓን ያላንዳች ቅድመ ሁኔታ እጇን ሰጥታለች ነበር ያሉት። I have received this afternoon the unconditional surrender of Japan.